ክብር ለኢየሱስ ይሁን። ስጋን አልፎ ነፍስን አልፎ መንፈስን የሚነካ መዝሙር ነው ወንድማችን ያቀረበው። እስቲ እግዚአብሔር ይባርክ በሉት። በዚህ ክፉ ዘመን በሉት እግዚአብሔር በሉት። አንተንም ይሰውር በሉት። ክብር ለኢየሱስ ይሁን። ጌታ ሆይ ማስተዋልን ስጠን እያለ ዘምሯል። እግዚአብሔር ማስተዋልን ይስጠን። እስቲ በሉ እስቲ ጌታ ሆይ ማስተዋልን ስጠኝ በሉ እስቲ። ክብር ለኢየሱስ ይሁን። እንዲሁም ወንድማችን ሮቢን እግዚአብሔር ይባርከው። ከይቅርታ ጋር ትንሽ ከኋላ ያላችሁ ትንሽ ቀረብ ብለን እግዚአብሔርን ቃል አብረን እንካፈል። ጌታ ይባርካችሁ። ተባረኩ። እሺ መጽሐፍ ቅዱሳችንን አንደኛ ሳሙኤል ምዕራፍ 30 ተነስተን ቆመን ለእግዚአብሔር ቃል ክብር እናነባለን። አንደኛ ሳሙኤል ምዕራፍ 30 ከቁጥር 1 እስከ 6 ሁላችሁም የእግዚአብሔርን ቃል ክፈቱ። እሺ እንደዚህ ይላል። እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጽቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጽቅላግ አገር ላይ ዘምተው ነበር። ጽቅላግንም መትተው በእሳት አቃጥለዋት ነበር። ሴቶችንና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳ አልገደሉም ነበር። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊት ከእርሱም ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶቹ ኢዝራኤላዊቱ አኪናውምና የቀርሜሎሳዊው የናባል ሚስት የነበረችው አብጊያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ሲል ተናገሩ። ዳዊትም እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ሃሌሉያ። እስቲ ዳዊት ግን በሉ እስቲ በአምላኩ በእግዚአብሔር ልቡን አበረታ። እስቲ እጆቻችሁን ልባችሁ ላይ አስቀምጡ። ዳዊት ግን በሉ እስቲ ልቡን በሉ እስቲ በአምላኩ በእግዚአብሔር አበረታ። እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ታላቁ ስም፣ ኃያሉ ስም፣ ገናናው ስም ለዘላለም የተመሰገነ ይሁን። በኢየሱስ ስም ማደሪያ የተባረከ ይሁን። በኢየሱስ ስም ዙፋን የተባረከ ይሁን። እግዚአብሔር ሆይ ዛሬ ደግሞ በፊት ሆነን ቃልን እንድንሰማ ከእግሮች ስር እንድንሆን እንድናመልክ እንድንሰማ በኢየሱስ ስም በዚህ ስፍራ ላይ ስለሰበሰብከን እናመሰግንሃለን፣ እናከብርሃለን። ስም የተባረከ ይሁን። ማርያም መልካሙን ዕድል መርጣለችና ከእርሷም አይወሰድባትም ተብሎ እንደተጻፈ ብዙዎች በብዙ ስፍራ ላይ ቢገኙም አሁን በዚህ ስፍራ ላይ እኛ ግን ቃልን ለመስማት በፊት ስለተገኘን እናመሰግንሃለን። ስለማይወሰደው ዕድል እናመሰግንሃለን። ስለማይቀማው ዕድል እናመሰግንሃለን። ከሁሉ ስለሚበልጠው ዕድል እናመሰግንሃለን። ሞኝነት አይደለም፣ ስንፍና አይደለም። እግዚአብሔር ሆይ ጊዜ ማሳለፊያ አይደለም። ሕያው የሆንክ የዘላለም አምላክ አንተን ለመስማት በፊት እንደ መቅረብ ያለ ዕድል የለም። ይህንን ዕድል ስለሰጠን ስም ይባረክ። ለእህቴ ስለሰጣት ዕድል ስም ይባረክ። ለወንድሜ ስለሰጠው ዕድል ስም ይባረክ። የቃል ተገዳዳሪ በኢየሱስ ስም የወደቀ ይሁን።
ቬላ ሃዳ ሴካቲያ ዳቫኒያስ እጆቻችሁን ከፍ አድርጉ። እስቲ በደንብ ከፍ አድርጉ። በኢየሱስ ስም የቃል ተገዳዳሪ የወደቀ ይሁን። የወንጌሉ ተገዳዳሪ የወደቀ ይሁን። የቤተ ክርስቲያን ተገዳዳሪ የወደቀ ይሁን። ለዚች ህብረት ቤተ ክርስቲያን ለዚች አጥቢያ ቤተ ክርስቲያን በኢየሱስ ስም የሚሰራ የትኛውም አይነት የጨለማ ስራ የፈረሰ ይሁን። የትኛውም የአጋንንት ስራ የፈረሰ ይሁን። የትኛውም አይነት አዳካሚ ኃይል በኢየሱስ ስም ይመታ። እስቲ ይመታ በሉስት። ድገሙና በኃይል ይመታ በሉስት። ጨምሩና እስቲ በኃይል ይመታ በሉስት። የአውሬው ኃይል የተመታ ይሁን። የድግምታ አላሴካታያ በኢየሱስ ስም የተመታ ይሁን። በኢየሱስ ስም አጂና ቪና ሴካታያ በኢየሱስ ስም የተመታ ይሁን። ወደዚች ቤተ ክርስቲያን የሚወረወር ቀስት ሁሉ በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። አንድ ጊዜ በኃይል እንደዚህ በሉስት። እየበረታን እንሄዳለን በሉስት። አይደለም በኃይል እስቲ እየጨመርን እንሄዳለን በሉስት። እየበዛን እንሄዳለን በሉስት። እግዚአብሔር ከኛ ጋር አለ በሉስት። ሄይ በኢየሱስ ስም የአጋንንት ኃይል ይመታ። የዳጎን ኃይል ይመታ። የፈርዖን ኃይል ይመታ። የጨለማውን ኃይል ሰብረናል። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም እዛ ሰፈር ለቅሶ ይሁን። እዛ ሰፈር ዋይታ ይሁን። እዛ ሰፈር ጩኸት ይሁን። እዛ ሰፈር መረበሽ ይሁን። በጠላት ሰፈር በኢየሱስ ስም ረብሻ ይሁን። በኢየሱስ ስም ረብሻ ይሁን። እዚህ አካባቢ የእግዚአብሔር ብርሃን ይብራ። ድል በኢየሱስ ስም ይሁን። ሃሌሉያ። አጨብጭቡ ለጌታ ክብር። ኢየሱስ ጌታ። ክብር ላንተ ይሁን። ቃልን አስተምረን በኢየሱስ ስም። ሃሌሉያ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እንዋጋለን፣ እናሸንፋለን። ክብር ለጌታ ይሁን። ከጌታ ጋር ሆነን ድሉ የኛ ነው። ኢየሱስ ጌታ ነው። አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል አንደኛ ሳሙኤል ምዕራፍ 30 ከቁጥር 1 እስከ 6 ያለውን ምዕራፍ ነው ያነበብኩላችሁ። ይህ ታሪክ ምንም እንኳን እኔ ከምዕራፍ 1 እስከ 6 ባነብላችሁም ምዕራፍ 28 ምዕራፍ 29 ምዕራፍ 30 አንድ ላይ ተገናኝቶ ያለ ምዕራፍ ነው እና ይህ ታሪክ የሚናገረው ምንድነው ካላችሁ ዳዊት ከሳኦል እጅ ለማምለጥ ወደ ፍልስጤም ሀገር በሄደበት የተፈጸመ ታሪክ ነው። አንድ ወቅት በሳኦል እጅ ወድቃለሁ፣ አንድ ወቅት በሳኦል እጅ ጠፋለሁ በሚል ፍርሃት ዳዊት ወደ ፍልስጤም ሀገር በሄደበት የተፈጸመ ታሪክ ነው። ዳዊት ወደ ፍልስጤም ሀገር ከሄደ በኋላ በአንድ ወቅት ፍልስጤማውያን ደግሞ ከእስራኤላውያን ጋር ለመዋጋት ተነሱ። ክብር ለኢየሱስ ይሁን። እነዚህ ፍልስጤማውያን ደግሞ ከእስራኤላውያን ጋር ለመዋጋት በተነሱ ጊዜ ዳዊት ከፍልስጤማውያን ጋር አንድ በመሆን እስራኤልን ለመዋጋት ወጣ ይላል። ከ13 ምዕራፍ በፊት በምትመለከቱበት ጊዜ ዳዊት እስራኤልን ወክሎ ከፍልስጤማውያን ጋር ተዋግቶ ዋናቸውን ጎልያድን ገልብጦ ድልን ያቀናጀ ሰው ነው። አሁን ግን ሳኦልን ሸሽቶ ፍልስጤም ሄደ። የፍልስጤም ንጉስ ደግሞ ጽግላግ የተባለ ከተማ ሰጠው። ከርሱ ጀርማ 600 ሰዎች አሉ። በጽግላግ በፍልስጤም እየተቀመጠ ባለበት ጊዜ ላይ ደግሞ ፍልስጤም ከእስራኤል ጋር በሚዋጋበት ጊዜ ዳዊት ከፍልስጤም ጋር ከእስራኤል ጋር ለመዋጋት ምን አለ ይላል? ወጣ ይላል። ኢማጂን የእስራኤል ንጉስ ሊሆን ያለው ዳዊት ፍልስጤም ጋር አንድ ሆኖ ማንን ለመዋጋት? እስቲ እስራኤልን በሉት። እስራኤልን ለመዋጋት ወጣ ይላል። የሚገርማችሁ ነገር እስራኤልን ለመዋጋት ሲወጣ ከዳዊት ጀርባ ስንት ሰዎች አሉ? 600 ያክል ሰዎች አሉ፣ ወንዶችና ሴቶች ሳይቆጠሩ። እናም እነዚህ ከ600 ሰዎች ጋር ዳዊት ወደ እስራኤል ይሄዳል። ከነዚህ ከፍልስጤማውያን ጋር እስራኤልን ለመዋጋት። እናም እየሄዱ የ3 ቀን መንገድ ከተራመዱ በኋላ ከፍልስጤም አለቆች አንዳንዶቹ በፍልስጤም
ንጉሥ ላይ ተቃውሞ አስነሱ። ይህም ተቃውሞ ምንድነው ሲባል እነዚህ ዕብራውያን ከኛ ጋር ምን ይሰራሉ አሉ። እነዚህ ዕብራውያን ወደ እስራኤል ሀገር ከሄዱ በኋላ ተመልሰው ከኛ ጋር ይዋጋሉ፣ ተመልሰው ከኛ ጋር ጠላት ይሆናሉ። ስለዚህ ከኛ ጋር መሄድ የለባቸውም አሉ። ነገር ግን የፍልስጤም ንጉሥ ከኛ ጋር እኮ ይህ ሰው ሰንብቷል፣ ወደ 1 ዓመት አስቆጥሯል፣ ምንም አይነት ክፋት አላገኘውበትም፣ ከኛ ጋር ይሂድ በተባለ ጊዜ አይ ይሄ ከ13 ምዕራፍ በፊት ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ተብሎ የተዘመረለት ዳዊት ነው፣ እናውቀዋለን። ከ13 ምዕራፍ በፊት እኛን ምን እንዳደረገ እናውቀዋለን። ሴቶች ምን ብለው እንደዘመሩለት እናውቀዋለን። ከማን ወገን እንደሆነ እናውቀዋለን። ምናልባት ከኛ አንዳንዶችን አሳርዶ ከእስራኤል ንጉሥ ከሳኦል ጋር ይታረቅ እንደሆነ በምን እናውቃለን? በፍጹም ይህ ሰው መሄድ የለበትም አሉ። ከዛም ይህ ዳዊት ወዴት ተመለሰ ይላል? ከ3 ቀን መንገድ በኋላ ወደ ጺቅላግ ተመለሰ። ማን ወዳለበት? ከብቶቹ ወዳሉበት፣ በጎቹ ወዳሉበት፣ ላሞቹ ወዳሉበት፣ ሚስቶቻቸው ወዳሉበት፣ ልጆቻቸው ወዳሉበት ወደ ጺቅላግ ተመለሰ ይላል። ወደ ጺቅላግ በሚመለስበት ጊዜ የሚገርማችሁ ነገር አማሌቃውያን ደግሞ በጺቅላግ ላይ ሰፍረው ነበር ይላል። በጺቅላግ ላይ ሰፍረው ምን አደረጉ ካላችሁ ጺቅላግን ሙሉ በሙሉ በእሳት አቃጠሏት። አስባችሁታል? ጺቅላግ ዳዊትና ከሱ ጋር የነበሩ 600 በዛን ዘመን ሴቶችና ልጆች ከ20 ዓመት በታች ልጆች አይቆጠሩም ነበር። እና ዳዊትና እነዚህ 600ዎቹ በሚመለሱበት ጊዜ ጺቅላግ ከተማ ሙሉ በሙሉ በአማሌቃውያን ምን ተብላ ነበር? ተቃጥላ ነበር። ይህም ብቻ አይደለም፣ ሚስቶቻቸው ሙሉ በሙሉ ተማርከው ነበር። የዳዊትም 2 ሚስቶች ሳይቀር የ600 ሰዎች ሚስቶች ሙሉ በሙሉ ምን ተብለው ነበር? ተማርከው ነበር። አማሌቃውያን ይዘው ሄደዋል። ከተማዋን ምን ብለዋል? አቃጥለዋል። ይህም ሳይበቃቸው የነበራቸውን በጎች፣ የነበራቸውን ላሞች፣ የነበራቸውን ንብረቶች በሙሉ ሰብስበው ምን ብለዋል? ሂደዋል። ከተማው ባዶ ቀርታለች። በዚህን ጊዜ ከዳዊት ጋር የነበሩ 600 ሰዎች ዳዊትም ሳይቀር ለማልቀስ አቅም እስከማይኖራቸው ድረስ ታላቅ ለቅሶ አለቀሱ። ወንድ ልጅ እንዲሁ በቀላሉ አያለቅስም። እንግዲህ ወንድ ልጅ ያለቀሰ ማለት በጣም ከልቡ ነው። ሴቶች ሩሩ ስለሆኑ ቶሎ ያለቅሳሉ። አይደለም እንዴ? ሩሩ ስለሆነ የሴቶች እንባ ወዲያው ይፈሳል። ውጊያ ላይ ነው ይባላልና ሲዋጉ አንዲት እናትም ወታደር ነበረችና ለመዋጋ ስትል ወይኔ ይሄ የኔን ልጅ ይመስላል ብላ ተወች ይባላል። ሴቶች እጅግ በጣም ሩሩ ናቸው። ወንዶች ካለቀሱ እጅግ በጣም ተሰምቷቸው ነው። እና በዚህ ስፍራ ላይ ወንዶቹ ለማልቀስ አቅም እስከማይኖራቸው ድረስ እስከሚሉ ድረስ ታላቅ ለቅሶ ምን አሉ? አለቀሱ። ለምን አለቀሱ? ሚስቶቻቸው የሉም፣ ልጆቻቸው የሉም፣ ንብረታቸው የሉም፣ ከተማው የለም። ታላቅ ለቅሶ። ይህም ብቻ አይደለም። ይህም ብቻ ሳይሆን እነዚህ ሰዎች ዳዊትን ለመውገር ድንጋይ ያነሱ ይላል። አስባችሁታል? ዳዊትን ለመውገር ምን አነሱ? ዳዊት ሚስቶቻቸውን አልወሰደ። ዳዊት ከተማዋን አላቃጠለ። ዳዊት ምንም ያደረገው ነገር የለም። ከነርሱ ጋር አብሮ ነው ሄደው፣ ከነርሱ ጋር አብሮ ነው የመጣው። ነገር ግን መሪያቸው እሱ ስለሆነ አንተን ተከትለን ነው ሚስቶቻችንን ያጣነው፣ አንተን ተከትለን ነው ልጆቻችንን ያጣነው፣ አንተን ተከትለን ነው ንብረቶቻችንን ያጣነው ብለው በዳዊት ላይ ምን አነሱ ይላል? ድንጋይ አነሱ ይላል። የዳዊትም ልብ ምን አለ ይላል? ተጨነቀ ይላል። መጽሐፍ ቅዱስን ስትሰሙ ወደ ልባችሁ ያስገባችሁ ስሙት። አሁን እናንተ በዳዊት ቦታ ብትሆኑ ምን ትሆናላችሁ? ምን ትሆናላችሁ? ከእርሱ ጋር የነበረ የ600 ሰው ልብ ሁሉ ወድቋል፣ ተስፋ ቆርጧል፣ በለቅሶ ብቻ ተሞልቷል። ዳዊት ሊሞት አፋፍ ላይ ነው። ድንጋይ ያነሱ ነው። እርስ በርሳቸው እየተወያዩ ነው። ዳዊትን በድንጋይ ብንወግረውስ? ይህንን ወሬ ዳዊት ሰማ። ከሰማ በኋላ ተጨነቀ ይላል። ኢየሱስ ጌታ ነው።
ይህንን ወሬ ሰምቶ ያለ ዳዊት ግን አንድ ነገር አደረገ። ሃሌሉያ! ዳዊት ግን ልቡን በአምላኩ በእግዚአብሔር አበረታ። ዳዊት ግን ልቡን በአምላኩ በእግዚአብሔር አበረታ። ዛሬ የምላችሁ መልእክት ይሄ ነው። ልባችሁ በእግዚአብሔር ይበርታ። ልባችሁ በእግዚአብሔር ይበርታ። ልብሽ በእግዚአብሔር ይበርታ። በኢየሱስም እግዚአብሔር ልባችሁን ያበርታ። ኢየሱስ ጌታ ነው። አይኑን ከተወሰደው በግ አነሳ። አይኑን ከተወሰደው ላም አነሳ። አይኑን በዙሪያው ድንጋይ ካነሱ ሰዎች አነሳ። አይኑን ከተቃጠለው ከተማ አነሳ። አይኑን በአምላኩ ላይ አደረገና ልቡን በአምላኩ በእግዚአብሔር አበረታ። በኢየሱስም ልባችሁ በአምላካችሁ በእግዚአብሔር ይበርታ። ኢየሱስ ጌታ ነው። በኢየሱስም የዚች ቤተክርስቲያን አባቶች ልብ በእግዚአብሔር ይበርታ። የዚች ቤተክርስቲያን ምእመናን ልብ በእግዚአብሔር ይበርታ። በኢየሱስም ሕይወታችሁ በእግዚአብሔር ይበርታ። ምን ነው እስቲ በደንብ አድርጋችሁ አሜን በሉ። የልብ መበርታት የድል መጀመሪያ ነው። እስቲ በሉ እስቲ የልብ መበርታት በሉ እስቲ የድል መጀመሪያ ነው በሉ እስቲ። ልባችሁ ወደቀ ማለት ኢኮኖሚያችሁን ወደቀ፣ አገልግሎታችሁን ወደቀ፣ ሁሉ ነገራችሁ ይወድቅ። ዳዊት የድሉ ሚስጥር ምንድነው ካላችሁ ልቡን ሁሉ ጊዜ በአምላኩ በእግዚአብሔር ያበረታል። የሚገርማችሁ ነገር የእስራኤል ሕዝብ ሁሉ ጉድ ብሎ የፈራው ጎልያድ ፊት ስለሱ የማንም ልብ አይውረድ። የሕዝብ ሁሉ ልብ በወረደበት ሰዓት ላይ ልቡ በአምላኩ በእግዚአብሔር የበረታ ሰው ስለሆነ ማቻካቲ ያላቫኒያስ እግዚአብሔር ልባችሁን ያበርታ። በምንም አይነት ሁኔታ ውስጥ ነው፣ በምንም አይነት ችግር ውስጥ ነው፣ በምንም አይነት ማጣት ውስጥ ነው፣ በምንም አይነት መከዳት ውስጥ ነው፣ በምንም አይነት ተስፋ በሚያስቆርጥ እንደ ዳዊት ሰውም የሌላችሁ ሰዎች ሁኑ። ልባችሁ ግን በአምላካችሁ ይበርታ። እስቲ አሜን በሉ እስቲ። ስለዚህ ሰው የማንም ልብ ወዳጆቼ የ17 ዓመት ወጣት ይህን በሚያክል ጎልያድ ፊት ቆሞ ስለዚህ ሰው የማንም ልብ እኔ ባሪያ ምን እለዋለሁ እገለብጠዋለሁ ይላል። ይሄ መንፈስ ይምጣባችሁ። ይሄ መንፈስ በኢየሱስም ያገኛችሁ። ችግር አይቶ የማይፈራ የሆነ ነገር አይቶ የማይደነግጥ በኢየሱስም እንደዚህ አይነት ልብ ይሰጣችሁ። ከፍ አድርጉና ጌታ ሆይ በሉ። ልቤን አበርታው በሉ እስቲ። ኢየሱስ ጌታ። ሐናም ስትጸልይ እንደዚህ አለች፣ ልቤ በአምላክ ክብር ለኢየሱስ ይሁን። ወዳጆቼ እግዚአብሔርም ባጋጠሙን ችግሮች፣ ፈተናዎች ሁሉ ድል ሊሰጠን ልባችንን እንድናበረታ አዞናል። ዘዳግም ምዕራፍ 20 ከቁጥር 3 ላይ ሲናገር ዛሬ ጠላቶቻችሁን ለመዋጋት ትቀርባላችሁ፣ ልባችሁ አይታወክ፣ አትፍሩ፣ አትንቀጥቀጡ፣ በፊታቸው አትደንግጡ ይላል። ኢየሱስ ጌታ ነው። ዛሬ ጠላቶቻችሁን ለመዋጋት ምን ትላላችሁ? ትቀርባላችሁና ልባችሁ አይታወክ፣ አትፍሩ፣ አትንቀጥቀጡ፣ በፊታችሁ ምን አትበሉ? አትደንግጡ። ምናችሁ? እስቲ ልባችሁ በሉ እስቲ። ልባችሁ። እግዚአብሔር ልቡ በርሱ የሚታመን ሰው ይፈልጋል። ልቡ በርሱ ተስፋ የማይቆርጥ፣ ልቡ በርሱ የማይጠራጠር፣ ልቡ በርሱ የማይወርድ፣ በምንም አይነት ውስጥ ቢኖር እግዚአብሔር ከኔ ጋር አለ የሚል ልቡ ጠንካራ የሆነ ሰው እግዚአብሔር ይፈልጋል። እግዚአብሔር ልባችንን ያበርታው። ኢየሱስ ጌታ ነው። ወዳጆቼ ልባችንን በአምላካችን ካላበረታን ይህ ዘመን አያዘልቀንም። ናይሮቢ በተለይ ከመጣው 1 ዓመቴ ነው። አታዘልቀንም። ግራ ቀኙን በምትመለከቱበት ጊዜ ተስፋ ያስቆርጣል። ሁኔታውን ካያችሁ ተስፋ ያስቆርጣል። ስኬታማ ለመሆን የድል ሰው ለመሆን በእድሜ ዘመናችሁ መከተል ያለባችሁ መርህ ምንድነው ብትሉ ልባችሁን በአምላካችሁ ማበርታት። ኢየሱስ ጌታ ነው። አንዳንድ ጊዜ ቸርች ላይ ስንወጣ አንበሳ ነን፣ ቤስነት ግን ድመት እንሆናለን። ቸርች ላይ ስንመጣ ሃሌሉያ ኢየሱስ ጌታ ነው፣ ድሉ የኔ ነው እንላለን። ቤት ላይ ስንገባ ደግሞ እናጉረመርማለን፣ እናለቅሳለን። ውይ እግዚአብሔር አንተ ብትኖር እንላለን። እግዚአብሔር የመድረክ ጀግና አይደለም የሚፈልገው፣ የቤት ውስጥ ጀግና ይፈልጋል። ኢየሱስ ጌታ ነው። ዘማሪው ሲዘምር ሰይፌ አይገባም ወደ ሰገባው፣ ህዝቡን ያስቸገረው እስኪ የቱ ነው? ኢየሱስ ጌታ ነው።
የማይወድቅ ይመስላል ፊቴ ተገትሮ። ከዛስ በአንዲት ጠጠር ብቻ ያሳየኛል ጥሎ። ኢየሱስ ጌታ ነው። በአንድ ወቅት ነው አሉ አንድ ባላባት ዝሆን ያሰማራል። ዝሆን በሚያሰማራበት ጊዜ የዚህ ባላባት ዝሆን የአካባቢውን ገበሬዎች እርሻ እየረጋገጠ ያበላሸዋል። ከዛም በኋላ እነዚህ ገበሬዎች እጅግ በጣም ተጨነቁ፣ እጅግ በጣም ታወኩ። ሰራን የዚህ ሰው ዝሆን እየመጣ ይረጋግጠዋል። ሰራን የዚህ ሰው ዝሆን እየመጣና ያበላሸዋል። ስለዚህ ምን እናደርጋሉ? በአንድ ላይ ሆነን ሂደን እነዚህን ዝሆኖች እንዲያጠፋ እንናገረዋለን። ከዛም እነዚህ ገበሬዎች ተሰባሰቡና ይህ ዝሆን መጥፋት አለበት የሚለውን ለዚህ ባላባት እንናገራለን ብለው ወጥተው በሄዱበት ስፍራ ላይ በሩን አንኳኩ። ከዛም ባላባቱ አቤት አለና ደረቱን እያገላበጠ ከአጃቢዎቹ ጋር ወጣ። ሲወጣ እነዚህ ሰዎች እጅግ በጣም ተርበተበቱ፣ ደነገጡ። ከዛም ጎርነን ባለ ድምፅ እንደዚህ አሉ፣ እነዚህ ዝሆኖች እጅግ በጣም ጠቅመውናል። ልባቸው ወረደ ሲያይ፣ ሰውየውን ውፍረቱን ሲያይ፣ ከጀርባው ያሉትን ሁኔታ ሰዎቹን ሲያይ፣ አጃቢዎቹን ሲያይ ልባቸው ወዲያው ወረደና እነዚህ ዝሆኖች እጅግ በጣም ጠቅመውናል፣ ስለዚህ መብዛት አለባቸው። ዝሆኖቹ ደግሞ እጅግ በጣም ትልልቅ ናቸው። ዝሆን ትልቅ ነው እያሉ ወደ ቤታቸው ገቡ። ምናቸው ወረደ? ልባቸው ወረደ። በኢየሱስ ስም ልባችሁ አይውረድ። ተራራ ነው ተገፍቶ ይወድቃል። ችግር ነው ተገፍቶ ይወድቃል። ወይኔ ኢየሱስ ጌታ ነው። እኔ አምናለሁ። ይሄው በ24 ዓመቴ ናይሮቢ ላይ ወንጌል የሚያሰብከኝ ጌታ በጌታ በኢየሱስ ስም ልባችሁን አበርቱ። እግዚአብሔር የምትፈሩትን ሁሉ አሳልፎ ይሰጣችኋል። የምትደነግጡበትን ሁሉ አሳልፎ ይሰጣችኋል። ፓራሴካታይ ከፍ አድርጉ እስቲ እጆቻችሁ። ኢየሱስ ጌታ በጌታ በኢየሱስ ስም እግዚአብሔር አሳልፎ ይሰጣችኋል። አልፈራም በሉ እስቲ። አልተነግጥም፣ አልታወክም፣ አልንቀጠቀጥም። ልቤን በአምላኬ አበረታለሁ። በእውነት ከዚህ ርዕስ ለመውጣት አልቻልኩም። ልቡ የተሰበረ ሰው አለ እዚህ ጉባኤ ውስጥ፣ በዚህ ኦንላይን። በሰው ልቡ የተሰበረ፣ በጓደኛ ልቡ የተሰበረ፣ በሁኔታ ልቡ የተሰበረ፣ በሐሜት ልቡ የተሰበረ፣ በችግር ልቡ የተሰበረ። ዳዊት የራሱ ነገር የለው፣ አጠገቡ ሰው የለው፣ ባዶ ምድረ በዳ ላይ ቀረ። የቀረው ሞት ብቻ ነው። ሞት ብቻ ቀረኝ የምትሉ አላችሁ። በእግዚአብሔር ልባችሁን አበርቱ። ሰው ከማያወጣችሁ ቦታ እግዚአብሔር ያወጣችኋል። ገንዘብ ከማያወጣችሁ ቦታ እግዚአብሔር ያወጣችኋል። ግን እናንተ ምን አድርጉ? ልባችሁን በአምላካችሁ በእግዚአብሔር አበርቱ። ኢየሱስ ጌታ ነው። ልባችንን በእግዚአብሔር ስናበረታ ምን ይሆንልናል? 3 ነገር እናገራለሁ ከእግዚአብሔር ቃል። ልባችንን በአምላካችን በእግዚአብሔር ስናበረታ የሚሆኑ 3 ነገሮች። ኢየሱስ ጌታ ነው። የመጀመሪያው መጽሐፍ ቅዱስ የህይወታችን መመሪያ ስለሆነ በዚህ ቃል መሰረት እግሮቻችሁን ውስጥ ከታችሁ ከተራመዳችሁ እግዚአብሔር በዚህ ቃል ህይወታችሁን ይሰራል። እስቲ አሜን በሉ። የመጀመሪያው እግዚአብሔር ፍቃዱን ይናገራል። አሜን። ልባችሁን በእግዚአብሔር ስታበረቱ እግዚአብሔር ምን ይናገራል? እስቲ እግዚአብሔር ፍቃዱን ይናገራል በሉ። በዚህን ጊዜ ዳዊት ምን አደረገ? ዳዊት ግን ልቡን በአምላኩ በእግዚአብሔር አበረታ ካለ በኋላ የአቤሜሌክን ልጅ ካህኑን አቢዳርን ኤፉዱን አምጣልኝ አለ። ኢየሱስ ጌታ ወይ ኤፉድ ምንድነው? ለአምልኮ የሚለበስ ነው። ኢየሱስ ጌታ ቅድም ሲጨነቅ ነበር። በአምላኩ በእግዚአብሔር ልቡን ስላበረታ ጭንቀቱን ትቶ ኤፉዱን አምጣልኛል። ኤፉዱን ከዛ በኋላ ለበሰ። ከዛም በእግዚአብሔር ፊት ጸለየ። ልውጣ አከኛቸዋለሁን? አሳልፈ ትሰጠኛለህን? ብሎ አምላኩን እግዚአብሔርን ምን አለ ይላል። እስቲ ጠየቀ በሉ እስቲ። ኢየሱስ ጌታ ነው። 600 ሰው ተስፋ ቆርጦ በተቀመጠበት ስፍራ ላይ ዳዊት ግን አንድ ተስፋ አለ። እግዚአብሔርን እጠይቀዋለሁ አለ። ኢየሱስ ጌታ ነው። እግዚአብሔር አምላክ ሆይ ልውጣ አሳልፈ ትሰጠኛለህን?
ብሎ እግዚአብሔርን ጠየቀ። እግዚአብሔር ምን ብሎ ተናገረው? ታገኛቸዋለህና ፈጽመ ምርኮውን ትመልሳለህና ፍለጋቸውን ተከተላል። ኢየሱስ ጌታ ነው። ታገኛቸዋለህና ምርኮውንም ትመልሳለህና ፈጽሞ ምን በላቸው? ተከተላቸው። ኢየሱስ ጌታ ነው። ወዳጆቼ መንገድ በሌለበት አንድ መንገድ አለ። ኢየሱስ ጌታ ነው። እግዚአብሔር መንገድ አቅጣጫ በሌለበት ቦታ ላይ ሰውን አይመራም። የሆነ መንገድ አለው። እግዚአብሔር ያንን መንገድ ያሳያችሁ። እግዚአብሔር ምን አለው? ተከተላቸው። ምን በላቸው? ተከተላቸው። ወደ ኋላ አትመለስ፣ አታልቅስ፣ ምን ሮሮ አትበል። ምን በላቸው? ተከተላቸው። ይሄ ማለት ምን ማለት ነው? የእግዚአብሔርን ፍቃድ ተረዳ። እግዚአብሔር አምላክ የሚናገረውን እሰማለሁ። ሰላሙን ለሕዝቡ ለቅዱሳኑ ይናገራል፣ ልቡን ወደ እርሱ ለሚመልሱት ይናገራል ይላል። ክብር ለኢየሱስ ይሁን። ልባቸውን ከሁኔታ ላይ ከፍርሃት ላይ ከጭንቀት ላይ አንስተው ልባቸውን ወደ እግዚአብሔር አንስተው ጌታ ሆይ ወዴት ልግባ፣ ጌታ ሆይ እንዴት ልሁን ብለው ልባቸውን ወደ እርሱ አንስተው ለሚጸልዩት እግዚአብሔር ይናገራል። እስቲ እግዚአብሔር ይናገራል በርሱ። እግዚአብሔር በትንቢትም በራእይም በሕልምም ይናገራቸው አንድ ነገር አምናለሁ። እግዚአብሔር ይናገራል። አያችሁ፣ ልባችንን በአምላካችን ስናበረታ እግዚአብሔር ምኑን ይናገረናል? ፍቃዱን ይናገረናል። ኢየሱስ ጌታ ነው። ዳዊት የእግዚአብሔር ፍቃድ በሕይወታችን ልዩ ልዩ ነው። የእግዚአብሔርን ፍቃድ እስካልተረዳን ድረስ፣ የእግዚአብሔርን ፍቃድ እስካልጨበጥነው ድረስ፣ የእግዚአብሔርን ፍቃድ እስካላገኘን ድረስ እንቅበዘበዛለን እንጂ ስኬታማ ሰዎች አንሆንም። በአብርሃም የእግዚአብሔር ፍቃድ ውጣ አለው። ይስሐቅን ተቀመጥ አለው። ያዕቆብን ተመለስ አለው። እግዚአብሔር ምንድን ነው የሚላችሁ? ምን ስራ ነው የሚልክ? አገልግል ነው የሚልክ? ዘምር ነው የሚልክ? ነግድ ነው የሚልክ? ሂድ ነው የሚልክ? ተመለስ ነው የሚልክ? ተቀመጥ ነው የሚልክ? ምንም አይነት ነገር ከመጀመራችሁ በፊት እግዚአብሔርን ጠይቁ። ጌታ ሆይ ምን ልሁን? እግዚአብሔር ይናገራል። እስቲ እግዚአብሔር ይናገራል። ምክንያቱም ያለ እግዚአብሔር የምትሄዱበት መንገድ ሁሉ ስኬታማ ልትሆኑ አትችሉ። በአንድ ወቅት ሰው ሁሉ ተው እያለኝ ሞተር ስራ ጀመርኩ። አገልግሎት ትቼ የዛሬ 4 ዓመት ነው ምናምን። ወደዛ ሲሄድ እገለበጣለሁ። እዛ ገልብጬ አንድ ሰው እየተመለስኩ እዛ ጋርም እገለብጣለሁ። እውነቴን ነው። አንድ ቀን አባቴን የሆነ ተራራ ይዤ እየሄድኩ ለቅሶ ነው ገለበጥኩኝና እየተመለስኩ ሳያንሰኝ አንድ ሴትም ይዤ ቁልቁለት ላይ ውይ እስከምትል ድረስ ከዛ እኔ አይዞሽ አውቄ ነው አልኳት። ሞተሩ ፍሬን ለቋል። እውነት ሞተሩን ሰባብሬ እግዚአብሔር ምሕረት ሲያበዛልኝ ስበክ ሲለኝ እግሬ ሳይሰበር ቀርቶ ዛሬ በፊታችሁ ሰብካለሁ። ኢየሱስ ጌታ ነው። እስቲ አጨብጭቡ ለጌታ ክብር። ልናገራችሁ፣ ልመርቃችሁ፣ እጆቻችሁን ከፍ አድርጉ። እውነት እግዚአብሔር ኮምፓሱን ይስጣችሁ። እግዚአብሔር ፍቃዱን ይስጣችሁ። ዛሬ ምሽት እግዚአብሔር በየትኛውም አቅጣጫ ይሁን እህቴ እግዚአብሔር ፍቃዱን ይስጥሽ። እግዚአብሔር ፍቃዱን ያሳውቅ። በኢየሱስ ስም ያሳውቃችሁ። በልባችሁ ላይ ይቀመጥ፣ በአይምሯችሁ ላይ ይቀመጥ። እግዚአብሔር በፈቀደው መንገድ በኢየሱስ ስም ፍቃዱን ያስታውቃችሁ። እስቲ አሜን በሉ። እስቲ እግዚአብሔር ይናገራል። እስቲ እግዚአብሔር ይናገራል በሉ። ክብር ለጌታ ይሁን። የመጀመሪያው ልባችንን በእግዚአብሔር ስናበረታ እግዚአብሔር ምኑን ያሳውቀናል? ፍቃዱን ያሳውቀናል። ለዳዊት እግዚአብሔር ፍቃዱን አሳውቀው፣ ውጣ ሂድ ታገኛለህ፣ ምርኮውን ትመልሳለህ። ኢየሱስ ጌታ ነው። ሁለተኛው እግዚአብሔር ምሪትን ይሰጣል። ክብር ለኢየሱስ ይሁን። ፍቃዱን ካሳወቀ በኋላ ከዛ በኋላ ደግሞ ምን ይሰጣል? ምሪትን ይሰጣቸዋል። ለዳዊት እግዚአብሔር ምሪትን ሰጠው። ዳዊት ወዴት እንደሚሄድ ሳያውቅ ወጣ። ወጥቶ በሄደበት ስፍራ ላይ አንድ ግብፃዊ 3 ቀን ሙሉ ምግብ ያልበላ። እግዚአብሔር እኮ ሰው ሲልክላችሁ ኢየሱስ ጌታ ነው። 3 ቀን ሙሉ ምግብ ያልበላ ነፍሱ እየወጣች እየገባች ያለች ከሞት አፋፍ ያለ ሰው መንገድ ላይ የተኛውን አሳየው። ከዛን ከ600 ሰው ጋር እየሄደ ሰውየውን አበሉት፣ አጠጡት፣ ነፍሱ ተመለሰች። ከዛን ለመሆኑ አንተ ማን አሉት። አንተ ማን ሲሉት እኔ የአማሌቅ ንጉሥ ባሪያ ነኝ፣ ግብፃዊ ነኝ። በከሊታውያን ደቡብ፣ በይሁዳ ደቡብ፣
በካሌብ ደቡብ፣ ጺቅላግን በእሳት አቃጥለን እየተመለስኩ እያለ ድንገት ህመም ያዘኝ። ህመም በያዘኝ ጊዜ ንጉሡ ትቶኝ ሄደ። እኔም እዚህ ብቻዬን ቀረዋል። ክብር ለኢየሱስ ይሁን። እግዚአብሔር ኮምፓስ ሊያሳየው ሲፈልግ ኢየሱስ ጌታ የእግዚአብሔር ምሪት ደስ ይላል። እስቲ ዝም ብላችሁ አጨብጭቡ ለጌታ ክብር። ኢየሱስ ጌታ እና ይህንን ሰው ዳዊት እንደዚህ ያለው፣ እሺ አሁን ወዴት እንደሄዱ ልትጠቁመኝ ትችላለህ? ልታሳየኝ ትችላለህ አለ። ከዛን ይህ ሰው ይዟቸው ምን አለ? መራቸው። አማሌቃውያን እስካሉበት ድረስ፣ በጎቹ እስካሉበት፣ ላሞቹ እስካሉበት፣ ሚስቶቹ እስካሉበት ድረስ በዚህ ሰው አማካኝነት እግዚአብሔር መራቸው። ክብር ለኢየሱስ ይሁን። እግዚአብሔር መራቸው። እስቲ እግዚአብሔር ይመራል በሉ። ዳዊት ባልጠበቀው መንገድ እግዚአብሔር በዚህ ግብፃዊ አማካኝነት እነዚህ ባሪያዎቹ ልጆቹና ሚስቶቹ ንብረቶቹ እስካሉበት ድረስ እግዚአብሔር ምን አለው? መራዋል። ክብር ለኢየሱስ ይሁን። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም ይላል። ኢየሱስ ጌታ ነው። አያችሁ፣ ፍቃዱን እወቁ። ከዛ በኋላ ደግሞ እግዚአብሔር ምሪትን ይሰጣቸዋል። እስቲ እጆቻችሁን ከፍ አድርጉ። እግዚአብሔር ሆይ በሉ እስቲ፣ ምሪትን ስጠኝ በሉ እስቲ። ድገሙና እስቲ ምሪትን ስጠኝ በሉ እስቲ። ክብር ለኢየሱስ ይሁን። ምንጫችሁ የቱ ጋር እንዳለ፣ በረከታችሁ የቱ ጋር እንዳለ፣ የት መኖር እንዳለባችሁ እግዚአብሔር ምሪትን ይስጣችሁ። እግዚአብሔር ምሪትን ካልሰጣችሁ ወዳጆቼ ያለን 40 እና 50 60 ዓመት የቀረችው ወደዚህ ስንሄድ እየተቅበዘበዝን ያልቃል። ነገር ግን እግዚአብሔር ምሪት ከሰጠን በዛች ምሪት እንጓዛለን፣ ስኬታማ እንሆናለን። አያችሁ፣ አጋር ከአብርሃም ቤት ከወጣች በኋላ አብርሃም የሰጣት በእጇ ላይ ያለው ውሃ ምን አለ? አለቀ። የሰው ነገር ያልቃል አይደለም እንዴ? አለቀባት። ባለቀባት ጊዜ እናት የልጇን ሞት ስትጠባበቅ የድንጋይ ውርዋሪ ያክል ልጇን አስቀመጠች። ልጄ ሲሞት አላይም ብላ እሷ ደግሞ እዚህ ጋር ሆነ ታለቅሳለች። እግዚአብሔር ሩሩ አይደለ? መልአኩን ላክ። አጋር ሆይ አትፍሪ። ሃሌሉያ። ብላቴናው እግዚአብሔርን አያውቅም፣ ነገር ግን የብላቴናውን ድምፅ እግዚአብሔር ሰምቷል። ኢየሱስ ጌታ ነው። አጠገብሽ ካለው ምንጭ ውሃ ወስደሽ አጠጪ። አያችሁ፣ እግዚአብሔር ምሪትን ሰጣት። ምንጩ አጠገብሽ ነው ያለው፣ ምንጩን ውሰጂና አጠጪ አላት። ምንጩን ወሰደች፣ ለራሷም ጠጣች፣ ብላቴናውንም አጠጣች። እግዚአብሔር ምንን ሰጣት? ምሪትን ሰጣት። ምሪት እግዚአብሔር ካልሰጠን አንዳንዴ አጠገባችን ሆኖ የተሰወሩ ብዙ ነገሮች አሉ። አጠገባችን ሆኖ የተሰወሩ ብዙ ነገሮች አሉ። እግዚአብሔር ምሪትን ካልሰጠን ዮሐንስ ወንጌል ምዕራፍ 21 ላይ አንብቡ። ጴጥሮስ ከእርሱ ጋር የነበሩ ደቀ መዛሙርቶች 21:1-6 ዮሐንስ ወንጌል ሌሊቱን በሙሉ አሳ ሲያጠምዱ አደሩ። ነገር ግን አንዳች ምን አላሉ? እስቲ አላጠመዱም በሉ። አላጠመዱም፣ የእግዚአብሔርን ምሪት ስላልተቀበሉ። ነገር ግን ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ ልጆች የሚበላላችሁን ሲላቸው ምን አሉት? ሌሊቱን በሙሉ ደከምን፣ አንዳች አላገኘንም። ኢየሱስ እንደዚህ አለ፣ መረባችሁን በስተቀኝ፣ ኢየሱስ ጌታ ነው፣ መረባችሁን በስተቀኝ ጣሉት አላቸው። እንደ ቃሉ ሲጥሉ ሊጎትቱ እስከማይችሉ ድረስ አሳ አገኙ ይላል። ኢየሱስ ጌታ ነው። ወዳጆቼ እኛ በእውቀታችን በአይምሯችን በልቦናችን ፍቃድ እየሮጥን ስኬታማ አንሆንም። በእግዚአብሔር ምሪት ስንመራ ግን እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ልንሸከመው በማንችለው ስኬትና በረከት ይባርከናል። ይሄንም ልጸልይላችሁ፣ ከፍ አድርጉ። ኦንላይን ያላችሁም በጌታ በኢየሱስ ስም እግዚአብሔር ምሪትን ይስጣችሁ። ይኸው ለግብፃዊው ዳዊት ባልጠበቀው መንገድ እግዚአብሔር ምሪትን እንደሰጠው አንቺ ባልጠበቅሽው አንተ ባልጠበቀው መንገድ እግዚአብሔር ምሪትን ይስጣችሁ። በኢየሱስ ስም እግዚአብሔር ምሪትን ይስጣችሁ። አባቶይ ጠርተኝ ከሆነ እግዚአብሔር ሆይ ዛሬ በዚህ ስፍራ ላይ ያቆምከኝ አንተ እንደሆነ ለባሪያዎች ቃልን ለመስማት ለመጡ ከልቤ ከመንፈሴ እጸልይላችኋለሁ። በኢየሱስ ስም ምራቸው፣ በኢየሱስ ስም ምራቸው። ቀን በደመና አምድ ሌሊት በእሳት አምድ እስራኤልን እንደመራ በኢየሱስ ስም ባሪያዎችን ምራቸው። እስቲ ከፍ አድርጉና ጌታ ሆይ ምራኝ በሉ።
እግዚአብሔር ምሪትን ይሰጣችኋል። አጠገባችሁ ያለውን ሰው አየት አድርጉና በዚህ ሰሞን እግዚአብሔር ምሪትን ይሰጣል ብሎ ሃሌሉያ አጨብጭቡ ለጌታ ክብር። ኢየሱስ ጌታ። ሰዓት አልቋል። ሶስተኛና የመጨረሻውን እናገራለሁ። ኢየሱስ ጌታ። ሶስተኛው ልባችንን በእግዚአብሔር ስናበረታ የተወሰደብን ምርኮ በሙሉ ይመለሳል። ሃሌሉያ። የቤተ ክርስቲያን ምርኮ፣ የግል ህይወታችን ምርኮ ይመለሳል። ልባችንን በማን ስናበረታ? በእግዚአብሔር ስናበረታ። ኢየሱስ ጌታ ነው። ዳዊትም አማሌቃውያንን የወሰዱትን ሁሉ አስጣላቸው፣ ሁለቱንም ሚስቶቹን አዳነ ይላል መጽሐፍ ቅዱስ። ዳዊት አማሌቃውያን የወሰዱትን ሁሉ አስጣላቸው። እስቲ አስጣላቸው በሉ። አያችሁ፣ ይህ ግብፃዊ ወደ አማሌቅ መራቸው። እዛ በደረሱ ጊዜ ምርኮውን እየተከፋፈሉ ደስ ብሏቸው እየበሉ እየጠጡ በቃ እጅግ በጣም እየተዝናኑ ነበር በሜዳ ላይ። ዳዊትም ከጠዋት ጀምሮ እስከ ማታ ድረስ ኢየሱስ ጌታ መታቸው ይላል። ከነርሱም መካከል 400 ግመል ከያዙት ሰዎች በስተቀር ያመለጠ የለም። እግዚአብሔር ከዳዊት ጋር እግዚአብሔር ምሪትን ሲሰጠው እግዚአብሔር ምርኮን በሙሉ ምን አለ? አስጣለ። ሁለቱን ሚስቶቹንም ምን አደረገ? አስመለሰ። ኢየሱስ ጌታ። እንደውም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዳዊትም የበጉንና የላሙን መንጋ ሁሉ ወስዶ ከራሱም ከብት ፊት እየነዳ፣ ይህ የዳዊት ምርኮ ነው። ይህ የዳዊት ምርኮ ነው። በጎቹን እየነዳ፣ ላሞቹን እየነዳ፣ ሰዎቹን እየነዳ፣ ሚስቶቹን ልጆች ሃሌሉያ። በጌታ በኢየሱስም እግዚአብሔር ምርኮሽን ይመልሳል። እግዚአብሔር ምርኮን ይመልሳል። እስቲ እግዚአብሔር በሉ። ባካችሁ መንፈስ አለ። ቃሉን እየሰበኩ ነው። ድገሙና እግዚአብሔር በሉ። ምርኮዬን ይመልሳል። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር የዳዊትን ምርኮ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም። ሃሌሉያ። ማላዲያ ቬና ሴካታይ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም። በዛን ጊዜ አንደበታችን በሳቅ አፋችን በእልልታ ተሞላ። በዛን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተብሎ ተወራ። በደቡብ እንዳለ ፈሳሾች አቤቱ ምርኮን መልስ። እግዚአብሔር ታላቅ ነገር አደረገልን፣ እኛም ደስ አለን። በኢየሱስ ስም ደስ ይላችኋል። በሐዘን ፈንታ ደስታ ይሆናል። ቅድም ዳዊት አዝኗል። ቅድም ዳዊት ተጨንቋል። ቅድም ዳዊት ላይ ድንጋይ ተነስቷል። አሁን ግን ልቡን በእግዚአብሔር አበርትቶ ሲመለስ ምርኮ ተመለሰ። ይህ የዳዊት ምርኮ ነው እያለ ሄደ። በኢየሱስም የተወሰደብሽ ምርኮ ምንድነው? ይመለሳል። የጸሎት ምርኮ ይመለሳል። መንፈሳዊ ቅናት ምርኮ ይመለሳል። የበረከት ምርኮ አላዲያቬና ሴካታያ በኢየሱስ ምርኳችሁ ይመለሳል። አላውቅም፣ የእግዚአብሔር መንፈስ የዚችን ቤተክርስቲያን ምርኮ እመልሳለሁ። እስቲ ይመለሳል በሉ። እስቲ ሃሌሉያ። ኢየሱስ ጌታ ነው። ሶስት ነገር ተናገርኩ። በእግዚአብሔር ልባችንን ስናበረታ እግዚአብሔር አንደኛ ምን ያደርጋል? ፍቃዱን ይናገራል። ሁለተኛ ምሪትን ይሰጣል። ሶስተኛ የተወሰደባችንን ምርኮን ይመልሳል። ክብር ለኢየሱስ ይሁን። ይህን ዘግተነዋል። እስቲ ዘግተነዋል በሉ። ወስጃለሁ በሉ። በቃ ይሄን በልባችሁ ላይ ሰውሩ። እግዚአብሔር ፍቃዱን ያስታውቃችኋል። እግዚአብሔር ምሪትን ይሰጣችኋል። እግዚአብሔር ምርኳችሁን ይመልሳል። እሺ፣ ሁለት ነገር ልናገር። እግዚአብሔር ይህንን ባደረገልን ጊዜ ከኛ ምን ይጠበቃል? እግዚአብሔር ለቃሉ ታማኝ ነው። እውነት ነው፣ ያደርጋል። ነገር ግን እግዚአብሔር ይህንን ባደረገልሽ ጊዜ፣ እግዚአብሔር ይህንን ባደረገልህ ጊዜ ከኛ ምን ይጠበቃል? በደንብ አድርጋችሁ ስሙኝ እስቲ፣ በደንብ እዩ። ኢየሱስ ጌታ ነው። ዳዊት ይህንን ምርኮ አስከትሎ ይህ የዳዊት ምርኮ ነው እያለ በሚራመድበት ጊዜ ቦሶር ወንዝ በተባለች ስፍራ ላይ ወደ 200 የሚሆኑ ከዳዊት ጋር የነበሩት ደክመው በመንገድ ላይ የተቀመጡ ነበሩ። እናም ከዳዊት ጋር የነበሩ 400 ሰዎች እንደዚህ አሉ። እነዚህ ሰዎች አሉ ከኛ ጋር ሄደው ምርኮን ስላልተካፈሉ ልጆቻቸውን ይውሰዱ፣ ሚስቶቻቸውን
ይውሰዱ፣ ነገር ግን ከዚህ ምርኮ አንዳች አይካፈሉ። አያችሁ የሰው ክፋት? አላያችሁ መሰለኝ። እሺ ወንጌላዊ አይቷል። ኢየሱስ ጌታ ነው። መጽሐፍ ቅዱስ እነዚህ ሰዎች ሲናገር ከዳዊት ጋር የነበሩ ምኖችና ምኖች ክፎችና ምናምንቴ ሰዎች ይላል። ስለዚህ ምን ይጠበቃል? ድሉን የሰጠን እግዚአብሔር እንደሆነ ማወቅ። ዳዊት እንደዚህ አለ፣ ወንድሞቼ ይህንን ለምን ታደርጋላችሁ? በሄድንበት ስፍራ የጠበቀን እግዚአብሔር ነው። ምርኳችንን ያስመለሰልን እግዚአብሔር ነው። እኛ በጉልበታችን አላስመለስንም፣ በጉልበታችን አላገኘንም። ለምን እንደዚህ እንሆናለን? እኛ የተካፈልነውን ወንድሞቻችንን ምን ይበሉ? ይካፈሉ። እስቲ ይካፈሉ በሉ። እስቲ ክብር ለኢየሱስ ይሁን። እግዚአብሔር እንዳደረገልን ማመን አለብን። መጽሐፍ ቅዱሳችን ሲናገር ዘዳግም 6:12 ላይ እግዚአብሔር ወደ ካናን ምድር ሲያስገባ ያልሰራው ከተማ ላይ ስትኖር፣ ባልሰራቸው ሀብት በተሞሉ ቤቶች ውስጥ ስትኖር፣ ባልቆፈርኳቸው ጉድጓድ ውሃዎችን ስታገኝ፣ ያልሰራዎቻውን ብዙ ሰብሎችን ስታገኝ፣ በዛን ጊዜ ከግብፅ ምድር ያወጣን እግዚአብሔርን እንዳትረሳ ተጠንቀቅ። እስቲ አጠገባችሁ ያለውን ሰው ተጠንቀቅ በሉ። እግዚአብሔር እነዚህ ነገሮች ባደረጉልህ ጊዜ በአቅሜ ነው እንዳትል፣ በጉልበቴ ነው እንዳትል፣ በብርታቴ ነው እንዳትል፣ ከግብፅ ምድር ያወጣን እግዚአብሔርን ምን እንዳትበል። በእውነት አጠገባችሁ ያለውን ሰው እንዳትረሳ በሉት። ድገሙና እንዳትረሳ በሉት። ክብር ለኢየሱስ ይሁን። በዛን ጊዜ ከግብፅ ምድር ያወጣንን አምላካችንን እግዚአብሔርን እንዳትረሳ እንጠንቀቅ። ክብር ለኢየሱስ ይሁን። ሰዓት ስለሌለ ሁለተኛውን ተናግሬ አቆማለሁ። ሁለተኛ እግዚአብሔር የሰጠንን ለሌሎች ማካፈል። እስቲ አሜን በሉ። እስቲ ቁጥር 26 እስከ 31 26 እስከ 31 ያለውን አንብቤ አበቃለሁ። 26 እንደዚህ ይላል። ዳዊትም ወደ ጺቅላግ በመጣ ጊዜ ለዘመዶቹ ለይሁዳ ሽማግሌዎች እንሆ ከእግዚአብሔር ጠላቶች ምርኮ በረከትን ተቀበሉ ብሎ ምርኮውን ሰደደላቸው። ክብር ለኢየሱስ ይሁን። ምርኮውን ምን አለላቸው? ሰደደላቸው። ለዘመዶቹ ለሽማግሌዎች እግዚአብሔር ካስጣለው ምርኮ ምን አለው? አካፈሉ። ሉቃስ ወንጌል ላይ መጽሐፍ ቅዱስ ሲናገር አንድ ልብስ ያለው ለሌላው ያካፍል ይላል። የሚበላም መብልም ከሆነ እንደዚያው ይላል ሉቃስ ወንጌል 3:11 ላይ። ስለዚህ እግዚአብሔር ይህንን ባደረገልን ጊዜ አንደኛ ይህንን ያደረገልን እግዚአብሔር እንደሆነ መዘንጋት የለብንም። ሁለተኛው ደግሞ እግዚአብሔርን የሰጠንን ለሌሎች ማካፈል። ኢየሱስ ጌታ ነው። እግዚአብሔር እኮ ይፈትነናል። ዛሬ 100 ሽሊንግ ካለን 50 ሽሊንግ ለተቸገረ እንሰጣለን። እቺን ታማኝነታችንን አይቶ እግዚአብሔር ለብዙ ሕዝብ ደግሞ ያደርገናል። ስለዚህ ካለን ነገር ማካፈል አለብን። እግዚአብሔር ከሰጠን ነገር በጣም ይገርማል። የመጨረሻ ምሳሌን ልናገር። በአንድ ወቅት እግዚአብሔር ለአንድ ሰው እንደዚህ አለው፣ ላንተ የማደርገውን አለ ለጠላት 2 እጥፍ አድርጌ እሰጠዋለሁና ምን እንዳደርግልህ ትወዳለህ አለ። ላንተ የማደርገውን ለጠላት ስንት እጥፍ? 2 እጥፍ አድርጌ እሰጣለሁና ምን እንዳደርግልህ ትወዳለህ አለው። በዛን ጊዜ ይህ ሰው ግራ ገባው። ለኔ 1 መኪና ብል ለጠላቴ 2 መኪና ይሆናል። ለኔ 1 ቤት ብል ለጠላቴ 2 ቤት ይሆናል። እረ እንደው ምን ይሻለኛል አለ። ከዛን እንደዚህ አለ፣ የኔ 1 አይን ይጥፋ አለ። የጠላቱ ስንት አይን እንዲጠፋ? 2 አይኑ እንዲጠፋ። መጽሐፍ ቅዱስ የሚናገረው ክፉዎችና ምናምንቴ ሰዎች እነዚህ ናቸው። እግዚአብሔር ከሰጠ ነገር ለምን ለሌላው ለመስጠት እንሰስታለን? እግዚአብሔር ይህንን መርገም ከኛ ላይ ይስበረው፣ በኢየሱስም ይስበረው። ስለዚህ ካለን ነገር እናካፍል። ይህንን ያደረገልንን እግዚአብሔርን አንርሳ። እግዚአብሔር የሰማነውን ቃል ይባርክልን። ክብር ለኢየሱስ ይሁን። ተነስተን ቆመን ስለ ቃሉ ጌታ እናመስግን። እስቲ አሰላስሉ የእግዚአብሔርን ቃል። እግዚአብሔር ምን ተናገረኝ፣ እግዚአብሔር ምን አለኝ እያላችሁ አሰላስሉ። እጆቻችሁን ልባችሁ ላይ ጫኑና ጌታ ሆይ ልቤን አበርታው። ልቤ ቶሎ የሚፈራ እንዳይሆን፣ ልቤ የሚደነግጥ እንዳይሆን፣
ልቤ ተስፋ የማይቆርጥ እንዳይሆን ባንተ የበረታ ልብ ስጠኝ። እንደ ሐና ባንተ የጸና ልብ ስጠኝ። እንደ ዳዊት አቤቱ ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው እንዳለ ጌታዊ ባንተ የጸና ልብ፣ ባንተ የሚታመን ልብ ስጠኝ እያላችሁ ጸልዩ እስቲ። ኢየሱስ 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 ልባችንን እንድታበረታ እንጸልያለን። የዚች ቤተክርስቲያን ልብ እንዲታከም፣ የምእመናን ልብ እንዲታከም፣ የአገልጋዮች ልብ እንዲታከም ጌታዊ ልባችንን እንደገና እንድታነሳሳ፣ ለመልካም ነገር እንድታነሳሳ፣ ለፍቃድ እንድታነሳሳ፣ ለጸሎት እንድታነሳሳ እግዚአብሔር መነሳሳትን ይሰጣችኋል። ጸልዩ። መነሳሳትን፣ ለአገልግሎት መነሳሳትን፣ ለጸሎት መነሳሳትን፣ ለመልካም ነገር መነሳሳትን፣ ለስራን ራሱ ቢሆን እግዚአብሔር መነሳሳትን ይሰጣችኋል። ጸልዩ። ማርቲን ሉተር ልቤ እስካልተነሳሳ ድረስ አንዳች ነገር ማድረግ አልችልም አሉ። ልቤ ሲነሳ ግን የቱንም ነገር ጀምሬ ጨርሳለሁ አሉ። ወዳጆቼ ልባችን ከደከመ በነገር ሁሉ እንደክማለን። ስለዚህ ጌታዊ ልቤን አበርታ። ልቤን አንተ የምታውቀው ነው። ቶሎ ይሰበራል፣ ቶሎ ተስፋ ይቆርጣል፣ ቶሎ ያግሮመርማል፣ ቶሎ ተውከኞ ይላል። እግዚአብሔር ይሄንን ልቤን እባክህ ፈውስ፣ እባክህ ይሄንን ልቤ አጠንክር። ፕራሃዳሳ ፓራዳባ ሼላቫኒያስ የሚታከሙ ልቦች አሉ። ጸልዩ እስቲ። እዚህ ብቻ አይደለም፣ በኦንላይንም ቢሆን የዚህችን ቤተክርስቲያን ምእመናን በያሉበት ስፍራ እግዚአብሔር ልባቸውን ያክማል። ጸልዩ እስቲ። የልብ መታደስ፣ የልብ መለወጥ፣ በልባችሁ መታደስ ተለወጡ ይላል የእግዚአብሔር ቃል።